ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር እንዲሰጣችሁ እየተመኘው ለዛሬ ይዤላችሁ የመጣሁት ርዕስ ኤስኩዌል ዌር versus having explained where እና having የሚሉትን በጥልቀት እናያለን ማለት ነው። ምንድነው ልዩነታቸው? አንድነታቸውስ ምንድነው የሚለውን በደንብ እናያለን ማለት ነው። አስታውሳችሁ ከዚህ በፊት ባለው ቪዲዮ SQL ግሩፕ ባይ የሚለውን በጥልቀት አይተናል ማለት ነው። ነገር ግን ለምሳሌ አንድ ማናጀር መጥቶ show only departments with more than 2 employees ከሁለት በላይ ሰራተኞች ያላቸውን ዲፓርትመንት አሳዩን ተብለን ብንጠየቅ ወይንም ደግሞ show only departments where the average salary is greater than 90,000 average salaryያቸው ከ90,000 በላይ ያሉ ዲፓርትመንቶችን አሳዩን ተብለን ብንጠየቅ show only projects with more than 2 assigned employees ሁለት በላይ ሰራተኞች አሳይንድ የተደረገላቸውን ፕሮጀክቶች አሳዩ ተብለን ብንጠየቅ በግሩፕ ባይ ብቻ ለመስራት በጣም እንቸገራለን ወይንም ደግሞ SQL where በሚለው ሊተር አውት ማድረግ እንቸገራለን። ስለዚህ ይሄ ብዙ ዲፓርትመንቶችን አንድ ላይ የያዘ ስለሆነ SQL having the best choice ነው ማለት ነው። አንድ ሮ ላይ የምንፈልገውን መረጃ ሊተር አውት አድርገን ለማውጣት ስንፈልግ SQL where እንጠቀማለን። ግን ከግሩፕ ለምሳሌ ከብዙ ዲፓርትመንቶች ውስጥ የምንፈልገውን መረጃ ማውጣት ስንፈልግ ሊተር አውት ማድረግ ስንፈልግ የምንጠቀመው having ነው ማለት ነው። ስለዚህ ከእያንዳንዱ ሮ ላይ ማውጣት ስንፈልግ ወይ እንጠቀማለን። ከግሩፕ ከብዙ ቴብሎች ላይ ፊልተር አውት ማድረግ ስንፈልግ ግን having እንጠቀማለን ማለት ነው። በምሳሌ ለማየት እንደምንጊዜውም መጀመሪያ የምናደርገው use ብለን የዳታቤዝ ስማችንን እናስገባለን። use employee underscore management underscore db ሰማይኮለን ሳደርግ ይሄ የዳታቤዝ ስም ስለሆነ MySQL ላይ ከየት መረጃ ማግኘት እንዳለበት ያውቃል ማለት ነው። ምሳሌዎችን እያየን ነው የምንሄደው በደንብ እንዲገባን ማለት ነው። አንድ ሰው ወይም ማናጀር መጥቶ show only departments that have more than 2 employees ተብለን ብንጠየቅ ከብዙ ዲፓርትመንቶች ውስጥ ከሁለት በላይ ሰራተኞች ያላቸውን ዲፓርትመንቶች ነው የምናወጣው። እንደዚህ በሚጠየቅበት ጊዜ having ነው የምንጠቀመው ማለት ነው። ስለዚህ select department id, count በቅንፍ ውስጥ all as total employees እንደ total employees እንዲያስቀምጥልን ነው ቁጥሩን የፈለግነው። from employees group by department id በዲፓርትመንት አይዲ ግሩፕ ያደርግልናል። ከዛ በኋላ having count all greater than 2 ሰማይኮለን ምክንያቱም ከሁለት በላይ ሰራተኞች ያላቸውን ዲፓርትመንቶች ብቻ ስለሆነ የምንፈልገው having count በቅንፍ ውስጥ all greater than 2 ሰማይኮለን ስናደርግ ከሁለት በላይ ቁጥር ያላቸውን ዲፓርትመንቶች ያወጣልናል ማለት ነው። ራን አድርገን እንየው። አያችሁ ዲፓርትመንት አይዲ 2 6 ኤምፕሎይ ያለው ሌሎቹ 3 ኤምፕሎይ ስላላቸው ከሁለት በላይ ኤምፕሎይ ያላቸው ማለት ነው። ሌላ ደግሞ show only departments that have more than 2 employees using department names ተብለን ከተጠየቀን አሁን እዚህ ጋር በዲፓርትመንት አይዲ ነበር የተቀመጡት። በዲፓርትመንት አይዲ ቦታ ዲፓርትመንት ኔም ያስቀምጥልን ስንፈልግ ኢነር ጆይንን መጠቀም አለብን። ምክንያቱም ዲፓርትመንት ኔም በኤምፕሎይስ ቴብል ላይ ስለሌለን ዲፓርትመንት ኔም ያለን ዲፓርትመንት ቴብል ላይ ስለሆነ ዲፓርትመንት ቴብል እና ኤምፕሎይስ ቴብልን ማገናኘት አለብን በኢነር ጆይን ማለት ነው። ስለዚህ select d.department name, count በቅንፍ ውስጥ all as total employees from employees e inner join departments d on e.department id is equals to d.department id ይሄ ስፔሲፊክ ኮንዲሽን በዲፓርትመንት አይዲ ጆይን እንዲያደርግልን ስለፈለግን ማለት ነው። group by d.department name having count በቅንፍ ውስጥ all greater than 2 ሰማይኮለን አሁን በዲፓርትመንት ኔም እነዚህ ሆኖ ቀይሮ ያስቀምጥልናል ማለት ነው። ራን አድርገን እንይ። አያችሁ ኢንፎርሜሽን ቴክኖሎጂ ነው ዲፓርትመንት አይዲ 2 ማለት ነው። 6 ሌሎቹ 3 ሰራተኞች አሉ። ሌላ ደግሞ show departments where the average current salary is greater than 90,000 የአቨሬጅ ደሞዛቸው ከ90,000 በላይ የሆኑ ዲፓርትመንቶችን አሳይ ተብሎ ቢጠየቅ በዲፓርትመንት ኔም ማስቀመጥ ከፈለግን select d.department name ቅድም እንዳልኳችሁ ዲፓርትመንት ኔም ያለው ዲፓርትመንት ቴብል ላይ ስለሆነ ማለት ነው። አቨሬጅ ሳላሪ ስለሆነ የምንፈልገው አቨሬጅ በቅንፍ ውስጥ e.current salary ከዛ ቅንፍ ከዘጋን በኋላ as average salary from employees e inner join departments d on e.department id is equals to d.department id group by d.department name having average e
ዶት ካረንት ሳላሪ ግሬተር ዛን 90000 እዚህ ጋር ማወቅ ያለባችሁ በኤስኪዩኤል ኮድ በምንጠቀምበት ጊዜ ኮማ እዚህ ጋር ማስገባት አንችልም ምክንያቱም ኮማ ካስገባን ኤረር ያደርግብናል ስለዚህ በዚህ መልኩ ነው ማስቀመጥ ያለብን ማለት ነው 90000 አድርገን ይሄንን ራን ብናደርግ ከ90000 በላይ አቨሬጅ ሳላሪ የሚከፈላቸው ዲፓርትመንቶችን በሙሉ ይዘረዝራል ማለት ነው ያችሁ ኤክዚኪዩቲቭ ማኔጅመንት ከ90000 በላይ ነው አቨሬጅ ሳላሪው ኢንፎርሜሽን ቴክኖሎጂ ወደ 95000 አካባቢ ነው ፋይናንስ 94000 ነው ከ90000 በላይ ስለሆነ እነዚህ ዲፓርትመንቶች አቨሬጅ ሳላሪ ከ90000 በላይ የሚከፍሉ ዲፓርትመንቶች ናቸው ማለት ነው ሌላው ጥያቄ ደግሞ show departments where the total current salary is greater than 200000 አጠቃላይ ክፍያ ከ200000 በላይ የሚከፍሉ ዲፓርትመንቶችን እንዲያወጣልን የፈለግነው እንደዚህ በምንፈልግበት ጊዜ select the dot department name sum ነው የምንጠቀመው ምክንያቱም ቶታል ስለጠየቀ በቅንፍ ውስጥ e dot current salary ቅንፍ ከዘጋም በኋላ as total salary from employees e inner join departments d on e dot department id is equal to d dot department id group by d dot department name having sum በቅንፍ ውስጥ e dot current salary greater than 200000 ስንል ቶታል ሳላሪ ወይንም ሰሙ ከ200000 በላይ የሚከፍሉ ዲፓርትመንቶችን ፊልተር አውት አድርጎ ያወጣልናል ማለት ነው ራን አድርገን አያችሁ ኢንፎርሜሽን ቴክኖሎጂ ቶታል ሳላሪ ለሰራተኞች የሚከፍለው ወደ 500000 አካባቢ ነው ሂውማን ሪሶርስስ 252000 ፋይናንስ 282000 ማርኬቲንግ 246000 ሁሉም ቶታል የሚከፍሉት ለሰራተኞቻቸው ከ200000 በላይ ስለሆነ እነዚህ ዲፓርትመንቶችን በዚህ መልኩ ፊልተር አውት አድርጎ አወጣልን ማለት ነው ቤተሰቦቻችን ሌላኛው ደግሞ show departments where the highest current salary is greater than 120000 ከፍተኛ ክፍያ ያቸው ከ120000 በላይ የሆኑ ዲፓርትመንቶችን ለይቶ እንዲያወጣልን ነው የፈለግነው ማለት ነው አሁንም በዲፓርትመንት ኔም እንዲያወጣልን ስንፈልግ select d dot department name ኮማ አድርገን ማክሲማም ክፍያውን ስለሆነ የምንፈልገው በቅንፍ ውስጥ e dot current salary as highest salary አድርጎ እንዲያወጣልን ነው from employees e inner join departments d on e dot department id is equal to d dot department id group by d dot department name having maximum e dot current salary greater than 120000 ሰማይኮለን አድርገን ራን ካደረግን ከፍተኛ ክፍያቸው ከ120000 በላይ የሆኑ ዲፓርትመንቶችን ይዘረዝርልናል ማለት ነው ራን አድርገን ያችሁ ኤክዚኪዩቲቭ ማኔጅመንት ሲኤኦ ነች 200000 ስለሆነ የሚከፈላል ከ120000 በላይ ነው ኢንፎርሜሽን ቴክኖሎጂ 125000 ከፍተኛ ክፍያ አለ ስለዚህ ከ120000 በላይ ነው ፋይናንስ 130000 ከፍተኛ ክፍያ አለ ስለዚህ ከ120000 በላይ ነው እነዚህ ሶስቶቹ ዲፓርትመንት ከፍተኛ ክፍያቸው ከ120000 በላይ ነው ማለት ነው ሌላኛው ደግሞ show job roles that have more than one employee within the same department አሁን ደግሞ ከተመሳሳይ ዲፓርትመንት አንድ በላይ ሰራተኛ አሳይን የተደረገላቸው ስለዚህ በሚጠየቅበት ጊዜ select d dot department name, job title, count all በቅንፍ ውስጥ ማለት ነው as total employees from employees e inner join departments d on e dot department id is equals to d dot department id inner join job roles j ስለዚህ employees table departments table እና job roles table ነው join የምናደርገው ማለት ነው ስለዚህ e dot department id is equals to d dot department id inner join job roles j on e dot job id is equals to j dot job id group by d dot department name, j dot job title having count all greater than 1 በሴም ዲፓርትመንት ውስጥ ግን ከአንድ በላይ ኤምፕሎይ አሳይን ይሆንላቸውን ብቻ እንዲያወጣልን ስለፈለግን ማለት ነው ይሄን ራን አድርገን አያችሁ ፋይናንስ ዲፓርትመንት አካውንታንት የስራ አይነት ሁለት ናቸው ከሂውማን ሪሶርስ ስፔሻሊስት የሚሰሩ ሰዎች ከሂውማን ሪሶርስ ውስጥ ሁለት ናቸው ስለዚህ ከአንድ በላይ ናቸው ማለት ነው ከማርኬቲንግ ዲፓርትመንት ማርኬቲንግ ስፔሻሊስት ሆነው የሚሰሩ ሰራተኞች ሁለት አሉ ከኢንፎርሜሽን ቴክኖሎጂ ሶፍትዌር ዴቨሎፐር ሆነው የሚሰሩ ደግሞ ሶስት ሰራተኞች አሉ ስለዚህ እነዚህ ሁሉም አንድ በላይ ሰራተኞች በአንድ የስራ አይነት አካውንታንት ከአንድ በላይ በሂውማን ሪሶርስ ስፔሻሊስት ከአንድ በላይ ሰራተኞች ማርኬቲንግ ስፔሻሊስት ከአንድ በላይ ሰራተኞች ከሶፍትዌር ዴቨሎፐር ከአንድ በላይ ሰራተኞች ከአንድ ዲፓርትመንት ውስጥ አሳይን ተደርገዋል ማለት ነው ሌላ ደግሞ ሾው ፕሮጀክት that have more than 2 employee assignments ከሁለት ሰራተኛ በላይ አሳይን የተደረገላቸውን የፕሮጀክት አይነቶች እንዲዘረዝርልን ነው የፈለግነው ለዚህ በሚፈልግበት ጊዜ
select p.project name, count ep.employee id በቅንፍ ውስጥ ማለት ነው as total employees from employees projects ep inner join projects p employee projects እና project ነው join የምናደርገው ማለት ነው on ep.project id equals to p project id group by p project name በproject name ነው group by እንዲያደርግልን የፈለግነው having count ep.employee id greater than 2 ምክንያቱም ከሁለት በላይ employee assign ይሆንላቸውን ስለሆነ የምንፈልገው ማለት ነው ሰማይኮለን አድርገን ይሄንን ራን ብናደርግ ከሁለት በላይ ሰራተኛ assign የተደረገላቸውን ፕሮጀክቶች ዘርዝሮ ያወጣልናል ማለት ነው ራን አድርገን አያቸው ፖርታል አፕግሬድ ፕሮጀክትን የሚሰሩ ሰዎች 3 ናቸው ክላውድ ማይግሬሽን ፕሮጀክትን የሚሰሩ ደግሞ 3 ናቸው ማለት ነው ስለዚህ 3 ሰራተኞች ወይንም ከሁለት በላይ ሰራተኞች አሳይን የተደረገላቸው የፕሮጀክት አይነቶች ኤምፕሎይ ፖርታል አፕግሬድ ፕሮጀክት እና ክላውድ ማይግሬሽን ፕሮጀክት ናቸው ማለት ነው ቤተሰቦቻችን ሌላኛው ጥያቄ ደግሞ among active employees show departments that have more than 2 active employees ተብለን ብንጠየቅ ሁለቱንም ዌርንም ሃቪንግንም መጠቀም አለብን ማለት ነው ስለዚህ እንደዚህ በሚጠየቅበት ጊዜ select d.department name, count በቅንፍ ውስጥ all as total active employees ብሎ እንዲያስቀምጥልን የምንፈልገው ማለት ነው from employees e inner join departments d on e.department id equals to d.department id በdepartment id join እንዲያደርግልን ስለፈለግን ማለት ነው where e.employee status is equals to active የሆኑትን ብቻ filter out እንዲያደርግልን where commandን ተጠቀምን group by d.department name አሁን ደግሞ active የሆነ ሰራተኛ ያላቸውን ደግሞ በዲፓርትመንት ኔማቸው ግሩፕ አድርጎ እንዲለይልን ስለፈለግን ግሩፕ ባይን ተጠቀምን ግሩፕ ከተደረጉ ዲፓርትመንቶች ደግሞ having count greater than 2 አሁን ከሁለት በላይ በስራ ላይ ያሉ ሰራተኞች ያሉ ዲፓርትመንቶችን በሙሉ ይዘረዝርልናል ማለት ነው ራን አድርገን አያችሁ ኢንፎርሜሽን ቴክኖሎጂ ቶታል አክቲቭ ኤምፕሎይስ 5 ሰራተኞች አሉ ሂውማን ሪሶርስስ 3 ፋይናንስ 3 ማርኬቲንግ 3 ቶታል አክቲቭ ኤምፕሎይስ አሏቸው ማለት ነው አሁን በስራ ላይ ያሉ ከሁለት በላይ ሰራተኞች ያሏቸው ዲፓርትመንቶች ኢንፎርሜሽን ቴክኖሎጂ ሂውማን ሪሶርስ ፋይናንስ እና ማርኬቲንግ ናቸው ማለት ነው ቤተሰቦቻችን ሌላ ደግሞ core employees earning at least 70,000 70,000 ከዛ በላይ ከሚከፈላቸው ሰራተኞች ውስጥ የዲፓርትመንቱ አቨሬጅ ሳላሪ ከ90,000 በላይ የሚከፍል ዲፓርትመንቶችን ለይቶ እንዲያወጣልን ነው የፈለግነው ማለት ነው እንደዚህ በምንፈልግበት ጊዜ select d.department name, average በቅንፍ ውስጥ e.current salary as average salary employees e inner join departments d on e.department id is equals to d.department id where e current salary greater than or equal to 70 ይሄ እንግዲህ where የምንጠቀመው ከ70,000 በላይ የሚከፈላቸው ሰራተኞችን ፊልተር አድርጎ መጀመሪያ እንዲያወጣልን ማለት ነው group by d.department name ከዛ በኋላ ከ70,000 በላይ ክፍያ ያላቸው ሰራተኞች ካሉ እነዚህን ሰራተኞች በየዲፓርትመንታቸው እንዲያስቀምጥልን ፈለግን ስለዚህ group by d.department name having average e current salary greater than 90,000 በዲፓርትመንት ግሩፕ ከተደረጉ በኋላ ደግሞ የዲፓርትመንቱ አቨሬጅ ሳላሪ ከ90,000 በላይ የሆኑትን ዲፓርትመንቶች ለይቶ እንዲያወጣልን ነው ማለት ነው የፈለግነው ሰማይኮለን አድርገን ይሄንን ራን ብናደርግ ያንን መስፈርት የሚያሟሉ ካሉ ያወጣልናል ማለት ነው አያችሁ ኤክዚኪዩቲቭ ማኔጅመንት አንድ ሰው ነው ሲኢኦ ስለሆነች 200,000 አቨሬጅ ሳላሪው ከ90,000 በላይ ነው ኢንፎርሜሽን ቴክኖሎጂ ይሄንን መስፈርት የሚያሟሉ አሉ ማለት ነው ሂውማን ሪሶርስም እንደዚሁ ፋይናንስ ኤንድ ማርኬቲንግ 70,000 ከዛ በላይ የሚከፈላቸው ሰራተኞች አሉ አቨሬጅ ሳላሪያቸው ደግሞ እንዳያችሁት ከ90,000 በላይ ነው ስለዚህ መስፈርቱን የሚያሟሉ ዲፓርትመንቶች ኤክዚኪዩቲቭ ማኔጅመንት ኢንፎርሜሽን ቴክኖሎጂ ሂውማን ሪሶርስ ፋይናንስ እና ማርኬቲንግ ናቸው ማለት ነው ሌላ የመጨረሻ ምሳሌ show departments with more than 2 employees and arrange them from the largest group to the smallest group ከሁለት በላይ ሰራተኞች ያላቸውን ዲፓርትመንቶች እንዲያወጣልን የፈለግነው ከዛ ደግሞ በኦርደር ላርጀስት ሰራተኛ ያላቸው ወደ ስሞለር ሰራተኛ ወዳላቸው እንዲያስቀምጥልን በኦርደር ነው የፈለግነው ማለት ነው በዲሴንዲንግ ኦርደር ከላርጀር ወደ ስሞሉ እንደዚህ በምንጠየቅበት ጊዜ ኦርደር ባይን እንጠቀማለን እንየው እስኪ select d.department name, count በቅንፍ all as total employees from employees e inner join departments d
on e.department.id is equals to d.department.id group by d.department name having count በቅንፍ ውስጥ all greater than 2 order by total employees descending ሰማይኮለን አድርገን ይህን ራን ብናደርግ ያሉትን መስፈርቶች የሚያሟሉትን ያወጣልናል ማለት ነው። አያችሁ ኢንፎርሜሽን ቴክኖሎጂ ከሁለት በላይ ሰራተኞች አሉት 6 ሌሎቹ ፋይናንስ ሂውማን ሪሶርስ ማርኬቲንግ 3 ሰራተኞች አሏቸው ማለት ነው። እንግዲህ ቤተሰቦቻችን ለዛሬ እንዲጀላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሼር አድርጉልኝ። እንደዚሁም ደግሞ እንደዚህ አይነት ቪዲዮዎች ሁሌ ስለምንለቅ እንዲደርሳችሁ የደወል ምልክቷን ነክታችሁ ሰብስክራይብ ማድረግም እንዳትረሱ። በተረፈ እስከዚህ ሰዓት ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ፣ እወዳችኋለሁ።